ከማይነቅዝ እንጨት የተለበጠችው ታቦተ ጽዮን ኢትዮጵያ መጣች። ሞት የማይለውጣት ድንግል ማርያም ኢትዮጵያ መጣችልን። 5 ነገሥታት ሰራዊት አላስከተተች፣ ጦር አላዘመተች፣ መሳሪያ አልያዘች፣ ጋሻ አላስታጠቀች። ጽዮን ብቻዋን 5ቱን ነገሥታት በሙሉ አንቀጠቀጠቻቸው። ጽዮንን ያዘ ሰው ብቻውን ያሸንፋል። አንዳንዶች ደግሞ ምን ያደርጋሉ መሰላቸው? እንዲሁ ታቦቱ እንደመታከክ ብሏቸው እንዲያልፍ ጠጋ ይላሉ። ይሄ ያስቀስፋል። የወላድ መካን ነው የሚያደርገው። ዕድሜን ያሳጥራል። ከታቦት አትጣል። ከመቅደስም ሰው ሲጠፋ፣ ከቤተ መንግስትም ሰው ሲጠፋ አገር ይፈርሳል። ኋላ ታቦተ ጽዮን እናመጡና ስገጂ ልቅ ለዳጎን ብለው እታች አኖሯት። እዛች ዝቅ አርገው ኋላ በበነጋው ሲመጣ አይ ደሞ አምላክ በበነጋው ሲመጡ ዳጎን ሰላም ላንቺ ይሁን ጽዮን፣ ሰላም ላንቺ ይሁን፣ እኔ ትቢያ ነኝ አንቺ ነሽ ታቦት ብሎ እግሯ ስር ተደፍቶ አገኙት። ታቦተ ጽዮን ቀጥቀጣው ማለት ነው። እግዚአብሔር ከኛ ጋር ለመሆኑ ማስረጃው ታቦቱ ነው። እኛ እግዚአብሔርን ለማክበራችን ማስረጃው ምንድን ነው? ታቦቱ ጽላቱ ነው። ስለዚህ የምስክሩ ታቦት ይባላል። እግዚአብሔር መኖሩን የሚገልጥበት በላይ የስርየት መክደኛ አብጅልበትና 10ሩን ቃላት የያዘችውን ጽላት ታቦተ ጽዮንን ከታቦቱ ውስጥ ጽላቱን ከታቦቱ ውስጥ በብሉይ ኪዳን ታቦት የሚባለው ጽላቱ የሚቀመጥበት ነው። ጽላት የሚባለው 10ሩ ቃላት የተጻፉበት ነው። ጽሌ ነው፣ አንድ ነው። ጽሌ ነው የሚባለው። ጽላት የተባለው በለምዶ ነው እንጂ ጽሌ አንድ ሲሆን ጽሌ ነው የሚባለው። ጽላት የተባለው በልምድ በስቶ ቀርቶ ነው እንጂ የብዙ ነው። ጽላት ማለት ጽላቶች ማለት ነው። ኤሊ የሚባል ካህን ነበረ። ይሄ ካህን መግቧቸው ሲያረጅ አፍኒን ፊናስ የሚባሉ 2 ልጆች አሉት። እነሱን ምሉና ዱግ ተወራጅና የበላይ አድርጎ ሾማቸው ካህናት አድርገው። ከመቅደሱ ውስጥ ከታቦተ ጽዮን 3 በደል በደሉ። ባጭሩ አንደኛ ለታቦተ ጽዮን በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ። ማታ ከምሽቱ 1 ሰዓት ተለኩሶ ሲበራ አድሮ ማለዳ 1 ሰዓት የሚጠፋ መብራት ነበረ። እነዚህ ሰዎች ምን አረጉ? ህዝቡ መብራት ይዞ ሲመጣ ያንን እየሸጡ እነሱ እየበሉ ለእግዚአብሔር መብራት ምን ያደርግለታል? ራሱ ብርሃን ነው ማለት ጀመሩ። ለእግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታልማ ካልን ሰውስ ምን አድርጎለት ነው የፈጠረው? እግዚአብሔር ስርዓትን የሚወድ አምላክ ነው። እግዚአብሔር መብራት ቸግሮት አይደለም፣ ጧፍ ነው ወይ ጉድ እናንተ። ፀሐይን የፈጠረ እግዚአብሔር ጧፍ ይቸግረዋል ብላችሁ ነው? እግዚአብሔር ለምንድን ነው? የስርዓት አምላክ የፍቅር መግለጫ ስለሆነ ነው። መብራቱን አጠፉት። ከዚያሳ ደግሞ ምን አደረጉ? መስዋዕቱ መጀመሪያ ለእግዚአብሔር ከቀረበ በኋላ ስቡ ከጤሰ አጥንቱ ከተከሰከሰ በኋላ እግዚአብሔር እሳት ከሰማይ ወርዶ ከበላ በኋላ መስዋዕቱን ከተቀበለ በኋላ ከተረፈው ስጋ ካህናቱ ይበላሉ። ከዚያ የተረፈውን ሕዝቡ ይበላሉ። እነዚህ አፍኒንና ፊናስ ግን ለእግዚአብሔር ከመቅረቡ አስቀድሞ ስጋውን እየጠበሱ መብላት ጀመሩ። 2 የእግዚአብሔርን መብላት በሉ 2 ሶስተኛ ያውን ይባሳል አሉ ሰውየው። ሶስተኛ ምን አረጉ? ታቦተ ጽዮንን ደጅ ሊጸኑ የኦሪትን መቅደስ ሊሳለሙ የሚመጡትን ሴቶች ለኃጢአት እያታለሉ የሚጥሏቸው ሆኑ ይላል። ሰዎች የእግዚአብሔርን ቤት እንዳይሳለሙ አደረጓቸው። በእግዚአብሔር ሕዝብ ከለከሉበት። ሴቶችም እንጸድቃለን ብለን መጣን እንጂ ይሄንማ ከባሎቻችን አተነዋል ብለው ከቤታቸው ቁጭ። ያ ደመና ሌሊት የብርሃን አምድ ይሆናል፣ ቀን ደግሞ ፀሐይ ይጋርድና ደመና ይሆናል። ታቦት ስትንቀሳቀስ እስራኤል መንገድ ይጀምራሉ። ታቦቲቱ ካለችበት ያድራሉ። ታቦቱ መንቀሳቀስ ካቆምና እዚች ላይ ነው የምታድር ታቦተ ጽዮን ከተባለ እስራኤል ያድራሉ። ታቦቷ ስትንቀሳቀስ ይንቀሳቀሳሉ። ታቦቱ በተንቀሳቀስበት ታቦቱ ባለበት መና ይወርድላቸዋል። ታቦት ባለችበት ውሃ ከጭንጫ ይፈልቅብላቸዋል። ታቦቷን ይዘው ሲነሱ ጠላት ይሸነፍላቸዋል። ታቦቷን ብድግ ሲያደርጓት እንደ ቅጠል ረግፎላቸው ያድራል። ያሸንፋሉ፣ ድል ይነሳሉ። ታቦተ ጽዮንን ይዘው ዮርዳኖስን ከፍለው ተሻግረዋል። ካህናት ታቦተ ጽዮንን ይዘው ወደ ዮርዳኖስ ባህር ሲገቡ ዮርዳኖስ ተከፈለላቸው።
12 ድንጋይ ይዘው ተሻገሩ። ታቦተ ጽዮንን ይዘው በኢያሱ አማካኝነት አማሌቃውያንን በሙሉ ድል ነሱ። በመንገድ የገጠሟቸውን አላሳልፍ ያሏቸውን ሁሉ። ዋናው ጠላታቸው ቀድሞ ሙቷል፣ ፈርዖን ነው። ባሕር ውስጥ ሰጥሞ ቀርቷል። መንገድ ለመንገድ የሚያስቸግሯቸው ጠላቶቻቸውን ደግሞ ጽዮንን ይዘው ሲንቀሳቀሱ ይረግፍላቸዋል። መጨረሻ ላይ ርስት ሊገቡ ሲሉ የኢያሪኮ ግንብ ተጋርዶ ቢያስቸግራቸው ታቦተ ጽዮንን ይዘው 7 ጊዜ ሲዞሩት ግንቡ ፈርሶላቸው ርስታቸውን ወረሱ። ማርና ወተት ከምታፈሰው መሬት ገቡ። ርስት የወረሱ በታቦተ ጽዮን ነው። ይሁላችሁ ኃጢአታቸውን ስርየት የሚያገኙ በታቦተ ጽዮን፣ አዝመራቸው የሚባረክ በታቦተ ጽዮን፣ ዕድሜያቸው የሚረዝም በታቦተ ጽዮን፣ ባሕር የሚሻገሩ በታቦተ ጽዮን፣ ጠላት የሚያሸንፉ በታቦተ ጽዮን፣ የጠላት ግንብ ያፈረሱ በታቦተ ጽዮን፣ ርስት የወረሱ በታቦተ ጽዮን አማካኝነት ነው። እግዚአብሔር ለእኛ ያለውን ጥበቃ የሚገልጥበት ታቦቱ ነው። እስራኤል ሁልጊዜ ከማለላቸው ቦታ እንደሚያደርሳቸው የሚያረጋግጡት በታቦተ ጽዮን አማካኝነት ነበረ። ስለዚህ ምን ትባላለች? እግዚአብሔር የማለላቸውን ርስት የሚሰጣቸው በታቦተ ጽዮን አማካኝነት ስለሆነ ምን ትባላለች? የቃል ኪዳን ታቦት ትባላለች። ኢትዮጵያ የእግዚአብሔር ሀገር፣ የቃል ኪዳን ሀገር የምትባል በልዩነት ለዚህ ነው። የቃል ኪዳኑን ታቦት ስለያዘች የቃል ኪዳን ሀገር ትባላለች። የቃል ኪዳኑን ቀስተ ደመና ስለያዘች የቃል ኪዳን ሀገር ትባላለች። እግዚአብሔር ዓለምን እንደማያጠፋት 4 መሰረታዊ ነገሮችን ሰጥቷል። እግዚአብሔር ዓለምን እንደማያጠፋ እግዚአብሔር ምልክት አድርጎ የሰጣቸው ነገሮች አሉ። አንደኛው የኖህ ቀስተ ደመና ነው። ሁለተኛው ታቦተ ጽዮን ነው። ሶስተኛይቱ ድንግል ማርያም ናት። አራተኛው መስቀል ነው። ስለ ጽዮን ዝም አልልም። ስለ ቤተ ክርስቲያን እያወቀ ዝም ያለ ሰው የገዛ ወንበሩ ገልብጦ ይጥላል።